ዋት ኢዝ ዘ ሬንጅ ኦፍ ዘ ሲግነም ፋንክሽን? ይህም በጣም በተደጋጋሚ የፈርስት ሴሚስተር ላይ የነበረ ጥያቄ ነው። ሞዴል ላይ ሰርተናል። የባለፈው ዓመትም የ2017 ሞዴል ላይም ሰርተናል። ዩቲዩብ ቻናላችን ላይ በደንብ ብታዩ በተደጋጋሚ የሰራንበት ስለሆነ ይህንም በቀላሉ አንደርስታንድ ታደርጉታላችሁ። 11ኛ ክፍል ላይ ያለውን ሲግነም ፋንክሽን በደንብ የሰራንበት ስለሆነ ማለት ነው። ኦኬ ሬንጅ ነው የተፈለገው። ሶ ልጻፈው ጥያቄው። ሶ ኤፍ ኦፍ ኤክስ እኩል ይሆናል 3 ፕላስ ሲግነም ኦፍ ኤክስ ስኩዌር ፕላስ 1 ነው። ኦኬ መጀመሪያ ሲግነም ኦፍ ኤክስ ማለት ምን ማለት ነው? ሲግነም ኦፍ ኤክስ ማለት ሶስት ነገር ነው። አንድ ነው ወይ ዜሮ ነው ወይ ኔጌቲቭ ዋን። አንድ የሚሆነው ፎር ኤክስ ግሬተር ዛን ዜሮ ነው። ዜሮ የሚሆነው ፎር ኤክስ ኢኳል ቱ ዜሮ ነው። ማይነስ ዋን ነው። ፎር ኤክስ ሌዛ ዜሮ በሙሉ ኔጌቲቭ ዋን ይመጣሉ። ኦኬ ሶ የዚህ ሬንጅ ሶ አሁን ዶሜኑ ማን ነው? ሲግነም ኦፍ ኤክስ ዶሜኑ ኦድ ሪል ነምበር ነው። እዚህ ላይ ባለችው ሬንጁ ግን ስንት ነው? ኔጌቲቭ ዋን ዜሮ እና አንድ ነው። የት? እዚህ ጋር ላለችው አሁን እንደተጠየቅ ነው አይደለም። ወደዚህ ስንመጣ ግን ምን ማለት ነው? አሁን ሶ ኤፍ ኦፍ ኤክስ እኩል ይሆናል 3 ፕላስ ሲግነም ኦፍ ኤክስ ስኩዌር ፕላስ 1 የሚለው ስንት ይመጣል ማለት ነው? አሁን እዚህ ጋር ያለችዋን በደንብ እዚህ ጋር በደንብ ይኸው ሲግነም ኦፍ ኤክስ ብለን ይሄን ሶስቱን ኔጌቲቭ ዋን ዋን ዜሮ እዚህ ጋር ግን እንደዛ ካስቀመጥ ምን ይሆናል? አሁን ሲግነም ኦፍ ኤክስ ስኩዌር ፕላስ 1 ካል ምንድነው የሚሆነው? ይሄ ኦልዌይስ ምንድነው የሚሆነው? ኤክስ ስኩዌር ፕላስ 1 ምንድነው? ኦልዌይስ ግሬተር ዛን ዜሮ ነው አይደለ? እዚህ ጋር ውስጥ ላይ ያለችው ማለት ይቺ ፓርት ታያቸዋል አይደለ? በደንብ ያ። ስለዚህ ምን እያለ ነው ያለው? እዚህ ይሄ በሙሉ ስንት ነው? አንድ ነው እያለ ነው። ስለዚህ 3 ፕላስ ሲግነም ኦፍ ይሄ ኤክስ ስኩዌር ፕላስ 1 ደግሞ ከዜሮ ስለሚበልጥ ከዜሮ ከበለጠ ደግሞ ማን በሉ ተብለናል? አንድ በሉ ስለተባለ ምን እንላለን? አንድ እንላለን ማለት ነው። አንድ እንላለን ማለት ነው። ግልጽ ነው ተማሪዎች? ግን በጣም አሪፍ። ስለዚህ ስንት መጣ? አሁን ይሄ ፎር መጣ ማለት። ስለዚህ ሬንጅ እኩል ይሆናል ፎር ይመጣል ማለት ነው። ፎር ይመጣል ማለት ነው። በጣም አሪፍ። ይችኛዋን በጣም ወሳኝ ነው። ኤክስ ስኩዌር ፕላስ 1 ኦልዌይስ ግሬተር ዛን ዜሮ ስለሆነ ለምን ኔጌቲቭ የምትተካበት ፖዚቲቭ ይመጣል። ዜሮ እንኳን የምትተካበት ዜሮ ነው። ዜሮ ሲደመራን አንድ ነው። ሲግነም ኦፍ ዋን ራሱ ዋን ስለሚሆን ማለት ነው። በጣም አሪፍ። ስለዚህ ፎር ይመጣል። ሰው ያ ሶ ዛንሰሪ ሲመጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን።